የአማራ ፋኖ ኃይሎች ባደረጉት ከፍተኛ ተጋድሎ ጎጃም ቀጠና ላይ ታምር ሰርተው ማደራቸው ታውቋል። በጎጃም ትንቅንቅ ባለ ከዘራው ወታደራዊ አመራርን ጨምሮም 37 የብልጽግናው ኃይል ሙሉ በሙሉ ሲደመሰስ 3 ተደራራቢ ምሽጎች መሰበራቸው ተሰምቷል። በወሎ ቤት አማራ ቀጠናም ከፍተኛ ትንቅንቅ ተደርጎ በደሴ ዙሪያ ከፍተኛ ድል ሲመዘገብ እስካሁንም በርካታ ቁጥር ያላቸው የኮማንዶና የሪፐብሊካን ኃይሎች መደምሰሳቸው ሲነገር ከበባው ሙሉ በሙሉ ተሰብሯል። በአሁኑ ሰዓትም 2 ተዋጊ ጀት እንዲገባ ከአገዛዙ መታዘዙ ተሰምቷል። በጎንደርና በሸዋ ቀጠናም ከፍተኛ ውጊያ መደረጉ ሲሰማ በአርማጭሆ አብርሃጅራም 1 ሬጅመንት የብልጽግናው ኃይል ማለቁ ተረጋግጧል። በዝርዝር እንመለከተዋለን። ሰላም ጤና ይስጥልን። የተወደዳችሁ የሀበሻ ዜና አድማጭ ተመልካቾች ታህሳስ 3 2018 ዓ.ም ለሰዓቱ የተሰሙ አዳዲስና ወቅታዊ እንዲሁም ሰበር የድል መረጃዎችን እናስደምጣችኋለን። መረጃው ለሁሉም እንዲደርስ ደግሞ እናንተም ቪዲዮውን ላይክ፣ ሼርና ሰብስክራይብ እያደረጋችሁ እስከመጨረሻው አብራችሁን ቆዩ። በአማራ ክልሉ ጦርነት የአማራ ፋኖ የበላይነቱን በማረጋገጥ በብልጽግናው የጦር ሰራዊት ላይ መብረቃዊ ጥቃት እያደረሰ መቀጠሉ ሲነገር፣ ሽንፈትን እያስተናገደ ያለው የብልጽግና ጥምር የጦር ሰራዊት ደግሞ በበቀል በከባድ መሳሪያና በድሮን የንጹሃንን ህይወት መንጠቁን መደበኛ ስራው አድርጎታል። በአማራ ክልል እየተካሄደ በሚገኘው ጦርነት የአማራ ፋኖን ለማንበርከክ ካለሞ የገባው ጥምር ያገዛዙ የጦር ሰራዊት በሁሉም የአማራ ክልል ግዛቶች በርካታ ኪሳራዎችን እያስተናገደ ሲሆን፣ በተቃራኒው ደግሞ የአማራ ፋኖ ኃይሎች ድልን እየተቀዳጁ ወደፊት እየገሰገሱ ይገኛል። ትላንት አመሻሹንም በጎንደር አርማጭሆ አብርሃጅራና አካባቢው ላይ የአማራ ፋኖ ብሔራዊ ኃይል የሰሜን አማራ ቀጠና የበላይ ዘለቀ እዝ ኃይሎች ትልቅ ድል አስመዝግቧል። የአገዛዙ ጥምር የጦር ሰራዊት ወደ አርማጭሆና መተማ ኮሪደር ለመስፋፋት አስቦ ማጥቃት የጀመረ ቢሆንም በአማራ ፋኖች ታላቅ ተጋድሎ ተመክቶ ተመልሷል የተባለ። በዚህም እነ አርበኛ ሲሳይ አሸብር የመተማ አርማጭሆ ኮሪደርን በአስተማማኝ ሁኔታ እየጠበቁት እንደሆነ ተመላክቷል። በሰሜን ጎንደር ዳባትና አካባቢውም ከፍተኛ ውጥረት የጨመረ ሲሆን፣ በሰሜን ጎንደር አገዛዙ ሰሞኑን እንቅስቃሴ መጀመሩን ተከትሎ በያለበት እየተመታ እንደሆነ ተረጋግጧል። በትናንቱ ታህሳስ 2 ቀን 2018 ዓ.ም የአብርሃጅራው ውጊያ በርካታ የመንግስት ኃይሎች ሲደመሰሱ ጥቂት የማይባሉ ደግሞ ተማርከዋል። እንደ ምንጫችን ገለጻ በአብርሃጅራው ግንባር ብቻ ከ50 በላይ ጥቁር ክላሽ መማረኩን የተነገረ። በተጨማሪም አንድ የብልጽግናውን ኃይል እየመራ ገብቷል የተባለ የኮሎኔል ማዕረግ ያለውና ስሙ አበራ ጫሚሶ የተባለ የአገዛዙ ወታደራዊ አዛዥም መደምሰሱን የተነገረ። በደቡብ ጎንደርም የጉና ክፍለ ጦር በአገዛዙ የጦር ሰራዊት ላይ ከፍተኛ ጀብዱ እየተሰራ ነው። በደቡብ ጎንደርም የጉና ክፍለ ጦር በአገዛዙ የጦር ሰራዊት ላይ ከፍተኛ ጀብዱ እየሰራ ስለመሆኑ ተመላክቷል። እንደ ምንጫችን ገለጻ በዚህ ሳምንት እጅግ ብዛት ያላቸው ወሳኝ ወታደራዊ ቦታዎች በአማራ ፋኖ ኃይሎች ቀለበት ውስጥ እየገቡ ሲሆን፣ የአማራ ፋኖ ግስጋሴም ከባህር ዳር እስከ 4 ኪሎ ያሉ የብልጽግና ቁንጮ አመራሮችን ጭንቀት ላይ እንደጣላቸው ታውቋል። እንደ ምንጫችን ገለጻ ከሆነ ደግሞ የፋኖ ግስጋሴ ያስደነገጣቸው አንዳንድ የአማራ ብልጽግና አመራሮች ቀድመን እጃችንን ለአማራ ፋኖ ኃይሎች እንስጥ የሚል ውሳኔ ላይ መድረሳቸው እየተነገረ ነው። ይህንን የሰማው አብይ አህመድም እጃቸውን ሰጥተው መረጃ ከማውጣታቸው በፊት ክትትል እንዲደረግባቸውና በጥበቃ እንዲውሉ ያደረጋቸው የብልጽግና አመራሮች ስለመኖራቸው ተነግሯል። በሌላ በኩል ደግሞ በወሎ ቤት አማራ ቀጠናም የምኒልክ ዕዝ የበላጎ ተወርዋሪ ሻለቃ ኃይሎች ደሴ ዙሪያ ቀናቶችን ባስቆጠረ ተጋድሎ ታላቅ ድል ተጎናጽፏል። የምኒልክ ዕዝ የበላጎ ተወርዋሪ ሻለቃ በደሴ ዙሪያ ወረዳ እያደረጉት ያለው ከባድ ተጋድሎ ትላንት ታህሳስ 2 2018 ዓ.ም 4ኛ ቀኑን ያስቆጠረ ሲሆን፣ ጠላት ከፍተኛ የሚባል ሰብአዊ ኪሳራ አስተናግዶ ተጋድሎ በድል ታጅቦ ዛሬም እንደቀጠለ ነው። ህዳር 29 ቀን 2018 ዓ.ም በደሴ ዙሪያ ወረዳ ሞት የከተማና አስግዶ ላይ ከባድ ጉዳትና ኪሳራ ያደረሰበት መከላከያ ሚሊሻና የደሴ ዙሪያ ፖሊስ በድጋሚ ህዳር 30 ቀን 2018 ዓ.ም የመከላከያ ሰራዊት ሚሊሻና ፖሊስ ጥምር ጦር በአራት አቅጣጫ ከደሴ ከተማ ባስግዶና ሞቴ በጎጎፍቶ አጥንት መስፈሪያም በቆላ ገራዶ በጓሳ ሜዳ ኩታበር በተንታ አጅባር በአራቱም አቅጣጫ ፋኖን ይዞታውንና ቀጠናውን አስለቅቃለሁ ብሎ የገባው የአገዛዙ ጥምር የጦር ሰራዊት ባሰበው ልክ ሳይሆን በተቃራኒው በየጫካው በየጉድጓዱ አስከሬኑ ወድቆ እንዲቀር ተደርጓል።
ተደርጓል። በዚህ አውደ ውጊያ የፋኖ ኃይሎች በአራቱም አቅጣጫ የተደረገባቸውን ከበባ ሰብረው የአገዛዙን ጥምር የጦር ሰራዊትን አይቀጡ ቅጣት ቀጥተውታል። በዚህም ጠላት ከባድ ቁሳዊ ኪሳራ ያደረሰበት ሲሆን በየቦታው ወድቆ የቀረበትን አስከሬን ለማንሳትና ለማውጣት ሌላ ተጨማሪ ኃይል ያስገባ ቢሆንም እንደገባ ላይመለስ ትናንት ታህሳስ 2 ቀን 2018 ዓ.ም በዛው እንዲቀር ተደርጓል። በዚህ አውደ ውጊያም የወደቀበትን አስከሬን ለማንሳት የገባው ተጨማሪ የመንግስት ኃይል አብዛኛው ተደምስሷል ነው የተባለ። ዛሬም ታህሳስ 3 ቀን 2018 ዓ.ም ተጋድሎ ተጠናክሮ እንደቀጠለ ይገኛል። እስካሁን ባለን መረጃ መሰረትም የፋኖ በትር የበዛበት አገዛዙ ሜካናይዝድ ኃይሉን ከዙ 23 ጋር አስተባብሮ አስገብቷል። በተጨማሪም ተዋጊ ጀት እንዲገባና ደሴ ዙሪያን እንዲደበድብም አገዛዙ አዝዟል። ይህን ተከትሎ በአሁኑ ሰዓትም ኮምቦልቻ አየር ማረፊያ በተጠንቀቅ የቆሙ 2 ጀቶች መታየታቸውን አንድ ወታደራዊ ምንጭ መረጃውን ሾክ ብለውናል። ሆኖም ከደሴ ከተማ አቅጣጫ በአስግዶና ሞቴ በኩል ከጉጉፍቶ አቅጣጫ በአጥንት መስበሪያ በኩል ከቆላ ገራዶ አቅጣጫ በጓሳ ሜዳና በኩታበር እንዲሁም በተንታ አጅባር አቅጣጫ ትላንት ከንጋት ማለዳ ጀምሮ እየተደረገ ያለው ተጋድሎ እስከ ዛሬ ድረስ ዘልቋል። ሆኖም የደሴ ዙሪያን ጨምሮ በአራት ዋና ዋና አቅጣጫዎች የገባው የአገዛዙ ጥምር የጦር ሰራዊት ከባድ የሆነ የሰብአዊና ቁሳዊ እንዲሁም ሞራላዊ ኪሳራን ተከናንቧል። ከ48 ሰዓታት በላይ በዘለቀው በዚህ ተጋድሎም የአማራ ፋኖ ኃይሎች በጥቂት ኃይል ትልቅ ድል በመቀዳጀት ኃያልነታቸውን ዳግም ያስመሰከሩ ሲሆን በአንጻሩ ደግሞ የአገዛዙ ኃይል አሉኝ የሚላቸውን የሪፐብሊካን ጋርዶችና የአየር ወለድ ኮማንዶዎችን ከነከባድ መሳሪያቸው አሰልፎም የፋኖን ጥቃት መከላከል አለመቻሉ የደረሰበትን የውድቀት ደረጃን በጋድ ያሳየ ነው ተብሏል። በአሁኑ ሰዓትም በዚህ በደሴ ዙሪያ ውጊያ በርካታ የኮማንዶና የሪፐብሊካን ኃይሎች ሙሉ በሙሉ ተደምስሰዋል። በሸዋ ቀጠናም ትላንት በቀን 2/4 ወር 2018 ዓ.ም ጀምሮ እስከ አሁን ድረስ ውጊያ እየተደረገ ነው። በሰሜን ሸዋ ዞን ኤፍራታና ግድም ወረዳ በካላ ለጎማ ቀበሌና በአካባቢው ትላንት ጀምሮ ከፍተኛ ውጊያ እየተደረገ ስለመሆኑ ምንጫችን አረጋግጠውልናል። በዚያው ውጊያ በርካታ ቁጥር ያለው የመከላከያ ሰራዊት የአድማ ብተናና የሚሊሻ ኃይልም ተደምስሷል። በተጨማሪም የቡድን መሳሪያዎችን ጨምሮ በርካታ የነፍስ ወከፍ መሳሪያዎች መማረካቸውን የተገለጸ። ሆኖም ውጊያው አሁንም በካላ ለጎማና በአካባቢው ተባብሶ መቀጠሉን የተነገረ። በዚሁ በሸዋ ቀጠና ደግሞ አሳዛኝ ክስተትም ተሰምቷል። አገዛዙ የአማራ ፋኖችን ጥቃት መቋቋም ሲያቅተው በንጹሃን ላይ የጥፋት በትሩን አሳርፏል። የብልጽግና ቡድን በሸዋ ግሽ ራቤል ወረዳ ትምህርት ቤት ላይ የድሮን ጥቃት በመፈጸም የአንደኛ ደረጃ ህጻናት ተማሪዎችን የገደለበት ክስተት ነው የተሰማ። የአገዛዙ ኃይል ግሽራቤል ወረዳ ልዩ ቦታው ደል አንደኛ ደረጃ ትምህርት ቤት በፈጸመው የድሮን ጥቃት በትምህርት ገበታ ላይ የነበሩ 2 ተማሪዎች ሲሰዉ በርካታ ተማሪዎች ደግሞ ቁስለኛ ሆነዋል ሲሉ ነው ምንጮች ከቦታው ያረጋገጡልን። የአማራ ፋኖን ኃይል በአውደ ውጊያ ማሸነፍ ያልቻለው የብልጽግናው ጥምር የጦር ሰራዊት በደል አንደኛ ደረጃ ትምህርት ቤት ታህሳስ 2 ቀን 2018 ዓ.ም ከጠዋቱ 5 ሰዓት ላይ የፈጸመው የድሮን ጥቃት ለህፃናት እንኳን የማይራራ መሆኑን በተግባርም አስመስክሯል። በዚህ የድሮን ጥቃትም አንድ የመማሪያ ክፍል ሙሉ በሙሉ ሲወድም ከ10 በላይ ተማሪዎች ደግሞ በከፍተኛ ሁኔታ ቆስለው ወደ ሕክምና መወሰዳቸውን ከቦታው የወጡ መረጃዎችም ያሳያሉ። በሌላ መረጃ ደግሞ በጎጃም ቀጠናም በመንግስትና በአማራ ፋኖ ኃይሎች መካከል ውጊያው ቀጥሎ አንድ የመንግስት ወታደራዊ አመራርን ጨምሮ 37 የጠላት ሰራዊት በጅበላ ሙተራ ሻለቃ ኃይሎች ተደመሰሱ። ትላንት ታህሳስ 2 ቀን 2018 ዓ.ም ከደብረ ማርቆስ ከተማ ተነስቶ ወደ ሊባኖስ ደንባ የተንቀሳቀሰው የብልጽግና ኃይል በአማራ ፋኖ ብሔራዊ ኃይል በቴዎድሮስ ህዝብ 203ኛ ኮር በ14ኛ ክፍለ ጦር በጅበላ ሙተራ ሻለቃ ኃይሎች በተደረገ ታላቅ ትንቅንቅ የአገዛዙ ሰራዊት ድባቅ መመታቱ ነው የተረጋገጠ። ትላንት ከአነጋጉ 12 ሰዓት ጀምሮ በተንቀሳቀሰው የመንግስት ኃይል ላይ ከቀኑ 6 ሰዓት ጀምሮ የጅበላ ሙተራ ሻለቃ ኃይሎች በፈጸሙት የማጥቃት ውጊያ የጠላትን ተደራራቢ 3 ምሽጎችን በመስበር ጠላትን 7 ሰዓታት በመፋለምን በየምሽጉ ወድቆ እንዲቀር ማድረጋቸውን የተነገረ። ከደንባ ደብረ ማርቆስ ከተማ ማረሚያ ቤት ድረስ እያጣደፉ ጠላትን የመቱት የጅበላ ሙተራ ሻለቃ ኃይሎች 37 የጠላት ኃይሎችን ጨምሮ ከዘራ ይዞ ሲያዋጋ የነበረውን ያገዛዙ ከፍተኛ ወታደራዊ አመራርን
መደምሰስ መቻላቸውንም የደረሱ መረጃዎች ያመለክታሉ። ጠላትን የተናነቀው ጅበላ ሙተራ ሻለቃ ያለምንም መስዋዕትነት በጠላት ላይ ድል የተቀዳጀ ሲሆን እስከ ትላንት ምሽት 1 ሰዓት ድረስ በወሰደው አውደ ውጊያም አስከሬን ማንሳት ያልቻለው የአገዛዙ ስርዓት ከደብረ ማርቆስ ከተማ መድፍ እየተኮሰ አምሽቷል። በመልሶ ማደራጀት ትግበራው በ206ኛ ኮር እጁ የተቆረጠበት ጠላት የጅበላ ሙተራ ሻለቃን 3 ጊዜ ለማጥቃት የሞከረ ሲሆን በትናንትናው ትንቅንቅም ጥቃቱን መቋቋም አቅቶት 4 ኪሎ ሜትር ወደ ኋላ ሲሸሽ በርካታ አስከሬኖችን ማንሳት አልቻለም ተባለ። ከኦሮሚያ ወለጋ ደግሞ አሳዛኝ መረጃ ተሰምቷል። ምስራቅ ወለጋ በኦሮሚያ ልዩ ኃይሎች ንጹሃን አማራዎች መጠቃታቸውን የተነገረ። በምስራቅ ወለጋ ዞን ጊዳ አያና ወረዳ አንድ ወደ ዲቾ ቀበሌ ልዩ ቦታው አሊ በመባል ከሚጠራው አካባቢ እጅግ ሰቅጣጭ የሆነ እኩይ ድርጊት በመንግስታዊ መዋቅር እየተፈጸመ ስለመሆኑ ነው ምንጮች የነገሩን። ብዛት ያላቸው ከሀያታታ ተሽከርካሪ በላይ የኦሮሚያ ልዩ ኃይል ተራግፎ ንጹሃንን ኢላማ ያደረገ ዘግናኝ የሆነ ጭፍጨፋ በመካሄድ ላይ ነው ሲሉ ነው ምንጮች ከቦታው የነገሩን። በቅድሚያ የመከላከያው ሰራዊት ህዝቡን እኛ እንጠብቃችኋለን በማለት ህዝቡን ትጥቅ ያስፈቱ ሲሆን ያ ከሆነ በኋላ ከህዳር 30 ቀን 2018 ዓ.ም ጀምሮ ንጹሃንን በአሰቃቂ ሁኔታ ያለ ክልከይ ህዝቡን እያጠቁት ነው ሲሉ ነው ምንጫችን የነገሩን። እስካሁን ህይወታቸውን ያጡ ንጹሃን የወለጋ አማራዎች አስከሬናቸው አልተነሳም። ሁሉም የአካባቢው ነዋሪ ደግሞ በየጫካው እየተሰደደ ነው። እስካሁን የሟቾችን ቁጥር ማወቅ አልቻልንም ሲሉም አንድ ምንጫችን ለሚዲያ አሳውቀዋል። አካባቢው ሸኔ ወይም የኦሮሞ ነጻነት ወይም ደግሞ ፋኖ የማይንቀሳቀስበት ቦታ ነው ያሉት ምንጮች የጥቃቱ ዋና ኢላማ ግን በንጹሃን ሰዎች ላይ ነው ሲሉ አረጋግጠዋል። በመጨረሻም የአፍሪካ ህብረት ለአፋሕድ ምላሽ ሰጠ። የአፍሪካ ህብረት በሰጠው ምላሹም የተደራደረው ግለሰብ መሆኑን አምኗል። ማስረሻ ሰጥ የተባለ የቀድሞ የአፋሕድ አመራር በግሉ ያደረገውን ስምምነት ከድርጅት ጋር የተደረገ ድርድር አስመስሎ የኢትዮጵያ መንግስት ባዘጋጀው የባህር ዳሩ ትርኢት ላይ እንዴት ተገኛችሁ? በዚህ ጉዳይ ማብራሪያ እንድትሰጡን እንጠይቃለን በሚል ከአፋሕድ ጥያቄ የቀረበለት የአፍሪካ ህብረት ትናንት በሰጠው ምላሽ ከግለሰቦች ጋር የሚደረግን ስምምነት የአፍሪካ ህብረት እንደ አንድ የሰላም ስልት እንደሚቆጥረው ማብራሪያ ሰጥቷል። አፋሕድም አገዛዙ የተፈራረመው ከግለሰቦች ጋር ነው በማለት አረጋግጧል። በዚያ ላይ ብልጽግና በአፋሕድ ውስጥ የአመራርነት ቦታ የሌላቸውን ግለሰቦች እንዳላቸው አስመስሎ ለፕሮፓጋንዳ ፍጆታ ቢያቀርባቸውም ለእያንዳንዱ የአገዛዙ ውሸት ምላሽ መስጠት ይከብዳል ያለው መምሪያው አጠቃላይ የአገዛዙ ትሬንድ እንዲህ በግልጽ ከታወቀ በቂ ነው ብለን እናምናለን ብሏል። የተወደዳችሁና የተከበራችሁ አድማጭ ተመልካቾች ለሰዓቱ የተሰሙ አዳዲስና ወቅታዊ መረጃዎች እነዚህ ነበሩ። በሌሎች የመረጃ ጊዜ እስከምንገናኝ መልካም ቆይታን ተመኘን።